ማርክ በእግር ኳስ ዓለም ውስጥ ታይቶ የማይታወቅ ስልጣኔ ገነባ ንጹህ አእምሮ ነው። በባህሪው ሁሌም ፍጹምነትን የሚፈልግ ጭንቀትንና ስሜትን የሚነበብበት የእግር ኳስ ፈላስፋ ነው። ጆሴ ፔፕ ጋርዲዮላ። ይህ ስም የእግር ኳስ ታክቲክን፣ ያለባበስ ዘይቤን አልፎም ተርፎም የአሰልጣኝነት ማንነት የለወጠ ነው። እንዴት ነው አንድ ሰው በአንድ ክለብ ብቻ ሳይሆን በሶስት የተለያዩ ትልልቅ ሊጎች ውስጥ የድል ባህልን ሊመሰረት የሚችለው? ከህልሙ ቡድን ወጣት አማካኝነት እስከ ዘመናችን እጅግ ስኬታማ አሰልጣኝነት ድረስ ያለውን ጉዞ ምን ይመስላል? በጨዋታው ላይ የማይታመን ጫና የሚያሳድረው የሰው ከጎን መስመሩ ውጭ ያለውን የግል ህይወቱስ ምን ይመስላል? ዛሬ የፔፕ ጋርዲዮላን የህይወት ጥበብና ከኋላው ያሉትን የግል መስዋዕቶች በጥልቅ እንመረምራለን። ታሪኩ የሚጀምረው ከካታሎኒያ ስፔን ገጠራማ አካባቢ ነው። ጥር 18 ቀን 1971 በምትገኘው ሳንተቤዶር የተባለች ትንሽ ከተማ ተወለደ። አባቱ ቫለንቲ የግንባታ ሰራተኛ፣ እናቱ ደግሞ የቤት እመቤት ነበረች። ፔፕ የእግር ኳስን ፍቅር ከተራራው ግርጌ ካለችው ከተማ ተቀዳ። የእግር ኳስ ሜዳው ከቤተ ክርስቲያኑ አጠገብ ነበር። እናም የልጁ ህይወት በማህበረሰቡና በኳሷ ዙሪያ ይሽከረከር ነበር። በ13 ዓመቱ ትልቅ ህልም ይዞ የኤፍሲ ባርሴሎና ወጣት አካዳሚ ላማሲያ ተቀላቀለ። ይህ ለእሱ የእግር ኳስ ዩኒቨርሲቲ ነበር። በዚያ ህይወቱ በድንገት ተለወጠ። ከገጠሩ ወደ ታላቋ ባርሴሎና መምጣቱ ቀላል አልነበረም፣ ግን ፔፕ ለኳስ ያለውን ስሜትና ብልሃቱ በቂ ነበር። በ1990ዎቹ መጀመሪያ ላይ የእግር ኳስ አምላክ በመሰለ ሰው ታየ። ታላቁ ዮሐን ክራይፍ በፔፕ አቋም፣ ንቃትና ኳስን በፍጥነት የማሰራጨት ችሎታ ውስጥ ራሱን አየ። ፔፕን በቀጥታ ወደ ዋናው ቡድን አምጥቶ በሜዳው መሃል ላይ እንደ ታክቲካል ኮምፒውተር አደረገው። ክራይፍ ነበር ፔፕን እንደ ተከላካይ አማካኝ ብቻ ሳይሆን እንደ የጨዋታው ዳይሬክተር አድርጎ የቀረጸው። ሜዳው ላይ የኔ እጅ ብሎ ይጠራው ነበር። ፔፕ ኳሷን ይቆጣጠር፣ የጨዋታውን ፍጥነት ይወስንና ተጫዋቾችን ያንቀሳቅስ ነበር። በላማሲያ ያገኘው ይህ የክራይፍ ፍልስፍና የፔፕን አጠቃላይ ህይወት መሰረት ሆነ። በክራይፍ መሪነት ባርሴሎና በ1990ዎቹ አውሮፓን ያስደመመ ህልሙ ቡድን ሆነ። ወጣት አማካኝ የነበረው ፔፕም በታሪክ ውስጥ የክለቡን የመጀመሪያ የአውሮፓ ዋንጫ በ1992 በማሸነፍ ታሪክ ሰራ። የፔፕ ጨዋታ ከቴክኒክ በላይ ነበር። ኳስን በፍቅር ይይዛል፣ ከስህተት ነፃ በሆነ መንገድ ያስተላልፋል። በሜዳው ላይ ጸጥ ያለ መሪ ነበር። ባርሴሎና 4 ተከታታይ የላሊጋ ዋንጫዎችን ሲያሸንፍ ፔፕ የዚህን ታላቅ ዘመን ልብ ነበር። በ1997 ዓ.ም የክለቡ ካፒቴን መሆን ደግሞ ለልጁ ያለውን ማኝነት ያረጋገጠ ክብር ነው። በዛን ጊዜ ፔፕ በጉዳቶችና በከፍተኛ ጫና ውስጥ የነበረ ቢሆንም የቡድንን ባንዲራ እስከ 2001 ዓ.ም ድረስ በክብር ይዞ ቆይቷል። በግል ህይወቱ ውስጥም ትልቁን ለውጥ ያደረገው በዚህ ወቅት ነበር። ባለቤቱ ክርስቲና ሴራን የተዋወቀው የ23 ዓመት ወጣት የባርሴሎና ተጫዋች ሆኖ ለቤተሰቧ የፋሽን ቡቲክ ሞዴል ሲያደርግ ነበር። ፔፕ የእግር ኳስ ዓለምን ፍጹም በሚመስል መልኩ ቢቆጣጠርም ክርስቲና ግን ሁልጊዜም ለህይወቱ እይታና ሚዛን የምትሰጥ ነበረች። ከሚዲያ ራቅ ብሎ 3 ልጆቻቸውን ማሪየስ፣ ማሪናና ቫለንቲና አሳድገዋል። ይህች የውስጥ አርኪስ ድጋፍ ፔፕ በኋለኛው የአሰልጣኝነት ዘመኑ የሚያስፈልገው መረጋጋት ምንጭ ነበር። ከባርሴሎና መውጣቱ አንድ ምዕራፍ ማብቂያ ነበር። ፔፕ በጣሊያን ብሬሻ፣ ሮማ፣ በኳታርና በሜክሲኮ ተጫውቷል። በጣሊያን የነበረው ጊዜ ግን በህይወቱ ውስጥ እጅግ አስቸጋሪ ከሆኑ አንዱ ነበር። በአበረታሽ መድኃኒት ተጠርጥሮ የ7 ወር እገዳ ተጥሎበት ነበር። በኋላ ላይ ንጹህ ሆኖ ቢገኝም በነፍሱ ላይ ትልቅ ጠባሳ ጥሎ አልፏል። ከዚህ ፈተና ወጥቶ በ2006 ዓ.ም መጫወት አቆመ። ኳስን ከተወ በኋላ አሰልጣኝነቱን ከመጀመሩ በፊት ለራሱ የ1 ዓመት እረፍት ሰጠ። ይህ የህይወቱ ወቅት የፔፕን ማንነት እንድንረዳ ቁልፍ ነው። በ2012 ዓ.ም ባርሴሎና አሰልጣኝነትን ኃላፊ ሲለቅ ድካምና እንደገና የመሙላት ፍላጎት እንዳለው ተናገረ። ወደ ኒውዮርክ ከተማ ሄደ። አዲስ ቋንቋ ተማረ፣ የተለያዩ ስፖርቶችንም ተከታተለ እና ከሁሉም በላይ ከቤተሰቡ ጋር ጸጥ ያለ ጊዜ አሳለፈ። ራሱን ከዓለም እግር ኳስ ትኩሳት ሙሉ በሙሉ አገለለ። ይህ ለ1 ዓመት የፈጀ የመንፈስ ዳግም ልደት ፔፕን ከብዙ ድል በኋላ የሚመጣውን የአእምሮ ዝለት እንዲያሸንፍ አስችሎታል። ይህን እረፍት ባያደርግ ኖሮ ምናልባት የዛሬው ታላቅ ባልተፈጠረ ነበር። የፔፕ ልዩነት የራሱን ስሜትና የአእምሮ ጤንነት ቅድሚያ የመስጠት ጥንካሬ አለው። በ2017 ዓ.ም ወደ ባርሴሎና መመለሱ ለታላቅ ነገር መዘጋጃ ነበር። በቡድኑ ውስጥም ወጣት ኮከቦችን በመቅረጽና የማሸነፍ መንፈስ በመዝራት ለዋና ቡድን የሚበቁ ተጫዋቾችን ፈጠረ። ፕሬዝዳንቱ ጆዋን ላፖርታ በ2008 ዓ.ም ያልተለመደ ውሳኔ ያደረገ። ልምድ የሌለው የፔፕን የዋናው ቡድን አሰልጣኝ ያደረጉት። የመጀመሪያው ምዕራፍ ከፈተና የጸዳ አልነበረም። በ2009 ዓ.ም ፔፕ ባርሴሎናን
ባርሴሎናን 6 ዋንጫዎችን በአንድ ዓመት እንዲያነሳ መራ። ይህ ድል በእግር ኳስ ታሪክ ውስጥ የማይደገም የሚመስል ስኬት ነው። የፔፕ ቲኪታካ ፍልስፍና ዓለምን አናወጠ። እያንዳንዱ ድብብቆሽ ዓላማ አለው። እያንዳንዱ ተጫዋቾች በሜዳ ላይ ያለው ቦታ የማወቅ ግዴታ አለበት። እግር ኳስን ከኃይል ወደ አእምሮ እና ትዕግስት ለወጠው። ከ2008 እስከ 2012 ድረስ ባርሴሎና ሲመራ 14 ዋንጫዎችን አግኝቷል። ይህ የፔፕ ዘመን ፍጹምነት ምን ማለት እንደሆነ ያሳየበት ነበር። ፔፕ ጋርዲዮላ በጎን መስመር ላይ የሚናገረው ቋንቋ ስሜት ነው። በጨዋታ ጊዜ የሚያሳየው ውጥረት፣ የሚንቀሳቀስበት ፍጥነትና የፊት ገጽታው የእግር ኳስን ምን ያህል በጥልቀት እንደሚኖር ያሳያል። ፋሽንና ዘይቤ ፔፕ ለስፖርት አልባሳት የሰጠው ትርጉም የተለየ ነው። የሱ ካርዲጋኖችና ዘመናዊ አልባሶች የአሰልጣኞችን ዘይቤ ይለውጧል። የፋሽን ባለሙያ ከሆነችው ሚስቱ ክሪስቲና ጋር ለ30 ዓመታት በመቆየቱ የፋሽን ስሜቱ የነገሰ ነው። የካታሎኒያ ማንነት ፔፕ ከካታሎኒያ ጋር ያለውን ጥልቅ ትስስር በፍጹም አይረሳም። በስፔን ውስጥ የነጻነት እንቅስቃሴን በግልጽ በመደገፍ የፖለቲካ አቋም ወስዷል። ይህ የድፍረት ተግባር ነው። ይሁን እንጂ የቅርብ ጊዜ ዜናዎች የግል ፈተና እንዳለበት አሳይተዋል። ከሚስቱ ክርስቲና ሴራ ጋር ለ3 አስርት ዓመታት የዘለቀው ግንኙነትና ጋብቻ መፍረሱ ተዘግቧል። የስራው ከፍተኛ ጫና፣ በባርሴሎናና በማንቸስተር መካከል ያለው መለያየትና የራሳቸው የሙያ ዓለማቸው ክርስቲና የፋሽን ንግዷ በመካከላቸው የራቀ ህይወት እንዲፈጠር አድርጎ ነበር። ይህ ሁኔታ የዓለም አሰልጣኝነት የራሱ መስዋዕትነት እንዳለው ያሳያል። ሆኖም ሁለቱ ልጆቻቸው ሲሉ አዎንታዊ ግንኙነት መመስረታቸው በስፔን ውስጥ ያለውን የቤተሰብ ዋጋ መሰረታዊ መሆኑን ያሳያል። ከባርሴሎና በኋላ የነበረው እረፍት ጊዜ አልቋል። ፔፕ በ2013 ዓ.ም ወደ ጀርመን በመሄድ ባየር ሙኒክን በአሰልጣኝነት ተረከበ። በሜሲ የሌለበት እግር ኳስ ይሳካለት ይሆን የሚል ጥያቄ ቀረበ። መልሱ አዎ ነበር። በባየር 3 ተከታታይ የቡንደስሊጋ ዋንጫዎችን አሸነፈ። ጨዋታቸውን ወደ ላቀ ደረጃ አሳደገ። እናም የጀርመን እግር ኳስ አስተሳሰብ ለወጠው። በ2016 ዓ.ም ታላቁ ፈተና ተጀመረ። ማንቸስተር ሲቲና የእንግሊዝ ፕሪሚየር ሊግ። ይህ ሊግ በውድድርና በጠንካራ አካላዊነት ብቃት የሚታወቅ ነው። ብዙ ሰዎች የፔፕ ቲኪታካ እዚህ አይሰራም ብለው ገመቱ። ፔፕ የራሱን ስልት ከእንግሊዝ ጨዋታ ጋር አጣጣመ። ውጤቱም ድንቅ ነበር። ማንቸስተር ሲቲ ወደ ታይቶ የማይታወቅ ደረጃ አሳደገው። 4 ተከታታይ የፕሪሚየር ሊግ ዋንጫዎችን በማንሳት ታሪክ ሰራ። እናም ታላቁ የመጨረሻው ድል በ2023 ዓ.ም ማንቸስተር ሲቲን ወደ ታሪካዊ ትሬብል ፕሪሚየር ሊግ፣ ኤፍኤ ካፕ እና የቻምፒዮንስ ሊግ በመምራት በታሪክ 2 ጊዜ ትሬብል ያነሳ ብቸኛው አሰልጣኝ ሆነ። ይህ ስኬት የእነሱን ፍልስፍና የዘላቂነት ማረጋገጫ ነው። ፔፕ ጋርዲዮላ ከአሰልጣኝነት በላይ ነው። እሱ የእግር ኳስን የሳይንስና የጥበብ ውህደት ነው። እሱ የሚያሰለጥነው ቡድን ብቻ ሳይሆን እኛ የምናውቀው እግር ኳስ የሚገነባው አርክቴክት ነው። ህይወቱ በድል በስሜት በፈተናና በማያቋርጥ ፍጹምነት ፍለጋ የተሞላ ነው። ከክርስቲና ጋር ባሳለፈው ጊዜ ያገኘው የግል መረጋጋት፣ ከክራይፍ የወሰነው የእግር ኳስ አእምሮ እና በራሱ ላይ ያለው እምነት የዘመናችንን ታላቅ አሰልጣኝ ፈጥሯል። የሱ ቅርስ የሚለካው በዋንጫ ብዛት ብቻ አይደለም፣ የሚለካው በእግር ኳስን የለወጠበት መንገድ ነው። የፔፕ ታሪክ ገና አላለቀም፣ ግን እስካሁን ባሳየነው ጉዞ እሱ የእግር ኳስ ገጾችን በወርቅ ቀለም የጻፈ ታሪክ ሰራተኛ መሆኑን አረጋግጧል። የሱን ፍልስፍና የሚከተሉ ብዙዎች ይኖራሉ፣ ግን ሁለተኛ ፔፕ ጋርዲዮላ ሊኖር አይችልም። የሱን ዘመን ስንመለከት እግር ኳስ የምንወደው ለምን እንደሆነ በትክክል እንረዳለን። የፔፕ ጋርዲዮላን የየትኛውን የአሰልጣኝነት ዘመን ነው በጣም የሚወዱት? የባርሴሎናውን ቲኪታካ፣ የባየር ሙኒክ የበላይነት ወይስ የማንቸስተር ሲቲ ፈጠራ? አስተያየታችሁን ከስር ባለው ኮሜንት መስጫ ላይ ያካፍሉን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን።